ፋሚሊዎች እንዴት ናችሁ? ዛሬ በሌላ ቪዲዮ ተመልሰናል። የዛሬ ቪዲዮአችን ቲክታክ ለመስራት ወጥተን ዝናብ ዘንቦብን እንዳጋጣሚ አምባሳደር ጋር ወሬው ሚዲያው የቱ ጋር ነው? እዚህ ጋር ነው። በዚህ ላይ ከናም ስንበላ ምሳችንን አራላንድ በሚባል አራት ሴቶች ባንድ ወንድ ተከብቤላችሁ አይመችም ነበር ቮይስ እንትን ለማለት ለዛ ነው ሪከርድ ያደረኩላችሁና ቪዲዮአችን ይሄው አራቱም ተሰብስበዋል። ሆዳም ሁላ ተሰብስባ የቲክታክ ጓደኞች ናቸው። ቲክታክ እንስራ ብለን ተገናኝተን ነው በአጋጣሚ ይሄን ቪዲዮ የሰራ ነው። ዲባ ያቡ ቃል ያወሩታል አልገባችም። ቺክን ራሱ ይዩት ይጣፍጣል። አምባሳደር ለመጀመሪያ ቀን ነው እዛ ገብተን የሞከርነውና አወራሉ ላይ ገልጸው በስማ ወሬያቸው ጭራሽ ረስቶታል ቪዲዮ መሆኑንም ዝም ብለው የሚያወሩት በቃ ወሬ ስለተለያየ ነገር የሚያወሩት ከተተውት ቪዲዮ በቃ ስለራሳቸው ወሬ ሌላ ወሬ ያወራሉ። ማለት ሴቶች ታወራላችሁ ምድረ ወሬኛውላ ምድረ ቺስታ ተሰብስባችሁ በጣም በላተኛ አሉ የሚበሉ ብዙ ናቸው።
ያው እንዴ ለብላል አራት ድምጽ ባይረብሽ ነው ጥሩ ነበር። እንዳጋጣሚው ነው በጣም ይበጠብጥ ነበርና ታይሙ ላይ ይሄን ኮካ አጠጣው ብዬ ሳለችኝ ማንም ሊሰማኝ አልቻለም። ከኔ ጎን ያለችው ይሄን ሩዝ ዝም ብላ ሩዝ ብቻ የምትበላው ቺክኑን አትበላም አትወድም መሰለኝ። ዝም ብላ ሩዟን እኔ ማንንም አልሰማም ዝም ብዬ በላው። ዝናብ አለ በጣም እየዘነበ ነው እና ደግሞ ሲዘንብ የነበረው የዛን ቀን ይለይ ነበር። ልንሰራ ብለን ገብተን አስወጥቶን ነው ወደ አምባሳደር መተን ምሳ በቀን ብላ ብለን በዛው ቪዲዮን ይሰራ ነው እንዴ እየዘነበ ነበር። ይሁት ልጅ ሰው ሁሉ እያየ ነበር እየጮሁ ነበር ሲያወሩ ነበር። በጣም ጫጫታ ነበርና ውስጥ እዚህ ጋር ተቀጣጥረን አርፍዳ ቀርቻለሁ ብላ ደውላልን አናዳ ነበር። ሁላችንም ስለሱ ነው እያወራን ያሉት። ያወሩታል አይገልጸውም። ነብላ የበላን ግን አሪፍ ነው። ቺክኑ ብዙም ባይሆንም አሪፍ ነው። ያው ለራብ ይሆናል። ያትች ወረኛ ሽግክ ያለች ወንድ ልጅ ነው እኮ ይሄን ያለም እንደዚህ ወሬ አይኖርም። በቃ ተበላላ ምናምን ትወጣለህ። ሴት ጋር ግን ወሬ አይጠፋም። አለቀች እኮ ምጥጥ አርገናት ባዶዋን። ደግሞ እኮ ሁለት ነው ሙሉ ግማሽ ከዛ ሻወርማ ደግሞ እዛ ጋር አለ። ቻሮጊት የሆነት ምንድነው እርር ያለ የሆነ ጥብስ ያለው እንደረቅ ነገር ነው ወደው ብላ እኮ ነው የምታማርጠው። እዚህ ጋር ስለ ቲክታክ ጌም ምናምን ነው የሚያወሩት ማታ ሲጫወቱ ምናምን እና ቲክታክ ጌም ነበራት ዲባ የምትባለው በዚህ ጋር ጥቁር ለብሳ ያለችው የምታወራው ሰው የምትበላው ይዛ ከጆን ዳንኤል ጋር ጌም ነገር ነበራት ማታና ስለሱ ነው እያወሩ አሪፍ ምሽት ነበር ሲያሳልፍ የነበረው። ያቺ ወሬ በቃ በተለይ በቃ ስለ ቲክታክ ሲነሳ በቃ ይሄን ቲክታክ በቃ ይለፈልፉታል ሙሉ ስለ ቲክታክ ወሬያቸው። ዝናቡ ደግሞ በተለይ በጣም በረዶ ነበር እየጣለ የነበረው ይታያቸዋል። በረዶ ነበር ሲጥል የነበረው እንደ ቀልድ ጀምሮት በቃ ኃይለኛ ያው እቺ ወሬ እየተበላ ስልክ አይወራም። እሺ ለሌላ ጊዜ ቆራርጬ እንጂ በጣም ረጅም ነበር። ሲቻም እዚህ ጋር ምክር ብጤ ያው ግን ዞሮ ወሬው ስለ ቲክታክ ነበር የሚወራ የነበረው ቲክታክ ጌም ምናምን። በዛ አጋጣሚ ሁላችንም እንገባለን ማታ ቲክታክ ከ6 ሰዓት ጀምሮ ባለው ታይም ውስጥ እስከ ለሊቱ 11 ሰዓት ምናምን ድረስ ላይቭ እንቀመጣለን ገብተን። የሁሉንም አስቀምጥላችኋለሁ ዲባ ያቡ ቃል ገብታችሁ ፎሎ አድርጉ። ገብታችሁ ጌም ማየት ቪዲዮአቸው ሲሰሩ ምናምን ማየት ምናምን ይቻላል እና ዩቲዩብን ሰብስክራይብ እያደረግን በጣም ገርሞኝ ነው ደጋግሜ እያሳየኋችሁ ያላችሁት። በጣም እንዳጋጣሚ ዝም ብሎ እንደቀልድ ጀምሮ በረዶ ነበር ሲጥል የነበረው በጣም ኃይለኛ
ባንበት አስወጥቶ ነው ወደዚህ ያስመጣን እዚህ ጋር ስለ ጥቁር ነበር ያወራው ስለ ያኔ ጊፍተር ስለ እሷ ጊፍተር አለና የሆነ እንደ ጥቁር ነበር የሆነ ፑሽ የሚያደርገውና ስለሱ ነው እሱ ነው ይመስላል ማን ብዬ ነው ያወራው ያለው ወሬኛው እንኳን ወሬኛ ያረጉኝ እኔን ወሬ ሴቶች ሲኖሩ እኮ ወሬ ራሱ ይደምቃል አይጠፋም በዛ ላይ ቤት ለካሜራ ያላችሁ እንትን ያቺ ወሬኛ ለካሜራ ያላት ፍቅር አያቡ ሌላስ መገረም ዞሪ ነው የተወራው ደግሞ ስለ ኔትወርክ 5G 4G ነው የምትጠቀሙት አይነት ነገር ደግሞ ተጀመረ ስቶፕ ቪዲዮ እንዳለ ሌላ ቪዲዮ እንሰራላችሁ የምትፈልጉት ነገር ካለ ኮሜንት አድርጉ አንድ ላይ ሆነ የምንሰራው ሌላ ቪዲዮ አሪፍ በስርዓት እንትን ያለ እነሱን ድምጽ እየሰማችሁ ምናምን እንሰራለን ናችሁ ነገሮች ካሉ ኮሜንት አድርጉና እዚህ ጋር ስለ ጸጉር ነው እያወራሁ ያለሁትና ለምን ታዲያ አሳድጌ የኛን ለምን እያልኩ በ3 አመት ውስጥ ለአንድ ሰው በ3 አመት ውስጥ ለአንድ ሰው ምናምን እያልን እያወራን ነው ያ ትችምቺስታ በቃሽ ወሬን ትላለች ሲወራው ነገራችን አይታወቅም ዝም ብሎ የሚበላው በቃ ስራችን ምንም ያሊውን አለቀች ኩኩሉ ጋር ጭራሽ አይገናኝም እዛ ለምጄ ሌላ ቦታ ቺክን መብላት ባልተነ መጠጥ አደረጋ ሙሉ አንጨርስ ዛም እንደዛው ሩዙን አልነኩትም ያት ባዶን አስቀረማት ስታሳዝን ምን አይነት ወዳሞች ናቸው ወተለይች ድጋሚ ደግሞ ሻወር ማለት እሱ ልትበላ ቤት ወድ ይሄ አሁን እሱ በነገራችን ላይ በወሬ አድርገን ሳምበላው ተተነው ነው የወጣነው ወይ ቴካዊ ያላደረግን ነው ቦሬ ብለው ተነስተው ሳይበላ ወጣ ሁሉም ወደ የቤት ከሄደ በኋላ ተደዋውሎ ሳምበላ ወጣን ምናምን ተባባሉት ልጋብዝ ብለው አምጥተው ያው በሉት ፋይናሊ እንግዲህ ምን ልላችሁ መሰላችሁ ያው ተበልቷል ተጠጥቷል አይ ቲንክ ግን ወይ ነው ማለት ያልቀም አልመሰለንም ግን ያው አለቀ በስማም በላን ሙሉ ግማሽ ከዛ ሻወርማ በስማም ይበላል ተዘረረ ይሄ ነገር
ግን የመጣንበት አላማችን ቲክታክ ቪዲዮዎች ነው ለመስራት ነበር። ያው ራበን ሲርበን እንግዲህ አምባሳደር ገብተን እንትን ብለን ብዙ የቀሩ ነገሮች አሉ። ይሄው እዚህ ጋር አለ። ይሄው የዚህ ባለቤት የዚህ ባለቤት ያው ከነው አስቀምጥላት። አሁን ደግሞ ትንሽ ተበላ ዝም ብለዛ ማኪያቶ ነገር ጠጣንና ትንሽ እስቲ እዚህ ጋር የሆነች አሮጊት አለች እስቲ እኔ ካልተጫወትኩ ብላ መጣ። ከዚህ በፊት አንዴ መተን ነበር ካስታወሳችሁት መተን እዚህ ተጫወተን ነበር። እነኝ እንሞክራሉ እናስሞክራችሁ ምን ችግር አለ? አምባሳደር በድጋሚ በእናታችሁ ቃል ቆይቶ ጮሃለች ፈሩ እነኚህ ፈራች። አንቺ ሳትጫወት ፈራሽ? እሺ ይኸውችኛ ትጫወታለች። እየተኮሽ ግዳያቸው እንጂ እቺኛ ተቀይራለች። አሁን ደግሞ ተመለስን። አሁን ዝም ብለን የቲክታክ ቪዲዮዎችን ልንሰራ ወደ ፍሬንድሺፕ ልንገባ ነው። የጻናቶች የሚባለው ነው ወደዛ ነው የምንገባው። ያኛው ቤት በጣም ተለመደ ብዙና ዝም ብለን አሁን ወደዛ ነው። ይሄው እነኚህ እየተንኳተቱ ነው ያሉት እና እዛ ገብተን ዝም ብለን የቲክታክ ቪዲዮዎችን ምናምን ነገር እንሞክራለን። ዝም ብለን ቲክታክ ምናምን ነገር ስንሰራ ያለውን ያው የዴሊ ውሎዬ ምናምን አይደለም አቲክ አጋጣሚ ነው። ግን አንዴ እንትን ካልኩ አይቀር ለምን አልሰራም ገብቼ ማላቅም ነበር። እዛ አምባሳደር እንገባለን ብዙ ጊዜ ግን ጌም ምናምንና አይስክሪም ምናምን ነገር ነበር። የዛሬ ግን ያው ቺክን ነገር ምናምን ገላለ እዛና ብዙ ነበር እንደምታያቸው አራል ለአንድ የሚባል ነገር አለ። ቲክቶክ ስንሰራ ምናምን ያው እየተንከራተትን ነው። ጠዋት የወጣ ነው እስካሁን ገብተን ዝናብ ሲዘንብብን ነው በነገራችን ላይ የገባ ነው። አምባሳደር ዝናብ ሲዘንብብን ጊዜ አምባሳደር ገብተን እንብላለን። ምሳችን በላ ምናምን ማኪያቶ ጠጣን። ጀተዛም ካዶ ፓፓ ሳሰብቷ ካዶ ፓፓ ካዶ ከዲዘም እንዴት ናችሁ? እንግዲህ የዛሬ ቪዲዮአችን ይሄንን ይመስላል። ቮይስ ሪከርድ ያደረኩላችሁ ትንሽ ስለማይሰማ ብለን እዛው በጣም ጫጫታ ስለነበረ ለዛ ነበር ቮይስ ሪከርድ ያደረኩት እዚሁ ዝም ብዬ። ሌላ ቪዲዮ እንሰራላችሁ ነው ከፈለጋችሁ ኮሜንት አድርጉልን፣ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ወዳችኋለሁ። ቻው